ጥያቄ 1 በምድር ላይ ለመጀመሪያ ጊዜ የተገነባው መስጊድ የትኛው ነው? ኤ መስጂድ አልአቅሷ፣ ቢ መስጂድ አልነበዊ፣ ሲ መስጂድ አልሐራም ወይም ካዕባ። ትክክለኛው መልስ ሲ መስጂድ አልሐራም ወይም ካዕባ። ጥያቄ 2 ቁርአን ውስጥ ስሙ በግልጽ የተጠቀሰው ብቸኛው ሷህባ ወይም የነብዩ ባልደረባ ማን ይባላል? ኤ ዘይድ ቢን ሐሪሳ፣ ቢ አቡበከር አልሲዲቅ፣ ሲ ዑመር ቢን ኸጧብ። ትክክለኛው መልስ ኤ ዘይድ ቢን ሐሪሳ። ጥያቄ 3 የነቢያት አባት በመባል የሚታወቁት ነብይ ማን ናቸው? ኤ ነብዩ ኑህ፣ ቢ ነብዩ ኢብራሂም፣ ሲ ነብዩ አደም። ትክክለኛው መልስ ቢ ነብዩ ኢብራሂም። ጥያቄ 4 በመጀመሪያው ሂጅራ ወይም ስደት ሙስሊሞች ተሰደው የመጡት ወደ የትኛው ሀገር ነበር? ኤ መዲና፣ ቢ ግብጽ፣ ሲ ሀበሻ ወይም አቢሲኒያ። ትክክለኛው መልስ ሲ ሀበሻ ወይም አቢሲኒያ። ጥያቄ 5 በቁርአን ውስጥ ረጅሙ ሱራ ወይም ምዕራፍ የትኛው ነው? ኤ ሱረቱል በቀራ፣ ቢ ሱረቱል ያሲን፣ ሲ ሱረቱል ኢምራን። ትክክለኛው መልስ ኤ ሱረቱል በቀራ። ጥያቄ 6 ሰማያዊው መጽሐፍ ወይም ኢንጂል ለየትኛው ነብይ ነው የወረደው? ኤ ለነብዩ ሙሳ አለይሂ ሰላም፣ ቢ ለነብዩ ኢሳ አለይሂ ሰላም፣ ሲ ለነብዩ ዳውድ አለይሂ ሰላም። ትክክለኛው መልስ ቢ ለነብዩ ኢሳ አለይሂ ሰላም። ጥያቄ 7 የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናት ስም ማን ይባላል? ኤ አሚና፣ ቢ ሐሊማ፣ ሲ ኸዲጃ። ትክክለኛው መልስ ኤ አሚና። ጥያቄ 8 ነብዩ ዩኑስ አለይሂ ሰላም በባህር ውስጥ በምን ተውጠው ነበር? ኤ በትልቅ አሳ ነባሪ፣ ቢ በመርከብ፣ ሲ በሻርክ። ትክክለኛው መልስ ኤ በትልቅ አሳ ነባሪ። ጥያቄ 9 እስልምና ውስጥ የአላህ ሰይፍ ወይም ሰይፉላህ የሚል ቅጽል ስም የተሰጠው ጀግና ማን ነው? ኤ ሐምዛ ቢን አብዱል ሙጠሊብ፣ ቢ ኻሊድ ቢን ወሊድ፣ ሲ ሰዓድ ቢን አቢ ወቃስ። ትክክለኛው መልስ ቢ ኻሊድ ቢን ወሊድ። ጥያቄ 10 ሙስሊሞች በቀን ስንት ጊዜ እንዲሰግዱ ታዘዋል? ኤ 3 ጊዜ፣ ቢ 7 ጊዜ፣ ሲ 5 ጊዜ። ትክክለኛው መልስ ሲ 5 ጊዜ።